ተራዊህ ራሱ ይሄ እኮ ቢድ አይደል እንዴ? ሰይድና ዑመር እኮ ነው የወሰነው ነብዩ 30 ቀን ያሰገዱ። ኢኒ ኸሺቱ አን ቱክተበ ዐለይኩም ሶላቱል ለይል፣ እኔ ሶላተል ለይል የለይል ሶላት ግዴታ ተደርጎ እንዳይጻፍባችሁ ፈርቼ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም የኢማሙ ማሊክ ሙወጣ ኪታብ ላይ ዑመር ረዲየላሁ ዐንሁ 11 ረካዓን ቢሰገድ ትዕዛዝ የሰጠበት ሪዋያ ዘገባም ታሪ 41 ረካዓን የሚሰግዱ አሉ፣ 39 ረካዓን የሚሰግዱ አሉ፣ 29 20 19 13 እና 11 እንደሚሰገድ። ሰላም አለይኩም ወራህመቱላህ። በዛሬው የረመዳን መልእክት በሚለው ፕሮግራማችን የምንተዋወሰው ብዙ ጊዜ ረመዳን በገባ ቁጥር ትንሽ ወሬ የሚበዛበት የሆነ ጉዳይ ነው። እሱ ምንድነው? በረመዳን ወቅት የምንሰግደው የተራዊህ ሶላት 11 ወይስ 20 የሚል ነው። ይህንን በተመለከተ የነብዩን ተግባር የሷሐቦችን የሰለፎችን ተግባር ያስተዋለ ሰው ምንም የሚያደናግርና ግልጽ የሆነ ጉዳይ መሆኑን ሊያውቅ ይችላል። ነገር ግን ብዙ ጊዜ በዚህ ጉዳይ ላይ ጭቅጭቅ እየተፈጠረ ያለው የሆኑ ሰዎች የያዙት መንገድ አለ። ያንን መንገድ ያለምንም ማስረጃ መመልከትና ማጣራት ያንን መንገድ ብቻ አጥብቀው ይዞ በመጓዛቸው ሌሎች ጉዳዮችን ከማስረጃ አኳያ ዞር ብሎ ካለማየት የመጣ ችግር ነው። ይህንን በተመለከተ አንድ ቪዲዮ አለ። እስኪ ይህንን ቪዲዮ ተመልከቱት። ተራዊህ አሁን በምንሰግድበት ሐል የተወሰደው ከሰይድና ዑመር ነው። ይሄ ተመልከት፣ ፈትዋ ሲጋጭ አሁን ያው ተራዊህ ራሱ ይሄ እኮ ቢድ አይደል እንዴ? ከሰይድና ዑመር እኮ ነው የወሰነው ነብዩ 30 ቀን ያሰገዱ። ተራዊህ ሶላት አስተጋገድን ከዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከሳቸው ነው የወሰድነው። ስለዚህ ቢድዓ ነው የሚል አስተሳሰብን እያስቀመጡ ነው። ሶላት ተራዊህ ከመቼ ጀምሮ ነው ቢድዓ የሆነው? በሆነ በማያሻማ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ላይ ቂያም ለይል ሶላት ተራዊህን አሰግደዋቸው ከዛም የተውበትን ምክንያት በግልጽ ተናግረዋል። ሶላት ተራዊህ ቢድዓ ነው የሚልም አስተሳሰብ እንዳይመጣ ማለት ነው። ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችን ሲያሰግዷቸው የነበረውን የሶላት ተራዊህን ያቆሙበት ምክንያት ኢኒ ኸሺቱ አን ቱክተበ ዐለይኩም ሶላቱል ለይል፣ እኔ ሶላተል ለይል የለይል ሶላት ግዴታ ተደርጎ እንዳይጻፍባችሁ ፈርቼ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሰግደው ከዛም በኋላ መታዋቸው ከዚህ በኋላ ሶላት ተራዊህ አይሰገድም የጀመረ ሰው ቢድዓ አምጥቷል ማለት አይደለም። የተውበት ምክንያት ግዴታ እንዳይደረግብን ነው። በሱናነት መልኩ ግን ሶላት ተራዊህ የሚቀጥል ነው። ሱሐቦችም ሰለፎችም ሲሰሩበት የቆየ ጉዳይ ነው። ረመዳን ላይ የሚሰገድ የለይል ሶላት ነው ሶላት ተራዊህ ተብሎ የሚጠራው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አሁን ባሳለፍነው ሐዲስ ላይ እንኳን ምንድነው ያሉት? ኢኒ ኸሺቱ አን ቱክተበ ዐለይኩም ሶላቱል ለይል፣ ሶላተል ለይል ብለው ነው የጠሩት። ስለዚህ የተራዊህ ሶላተል ለይል ከሆነ ሶላተል ለይል የቁጥር ገደብ አለው ወይ ወደሚለው መመለስ እንችላለን። አሁንም የሶላት ተራዊህን ቁጥር በተመለከተ ሼኹን እንደሰማችኋቸው በዑመር ኢብኑ አልኸጣብ ጊዜ የሚሰገደው የሶላት ተራዊህ ቁጥር ስንት ነው አለ? 20 ረካዓ ነው ብሎ ተናገረ። ተራዊህ ራሷ ከሰይድና ዑመር እንዲህ የምታየው በአንድ ኢማም ተሰብስበን የምንቀራው ሰይድና ዑመር ዘመን ተጀመረ ድረስበት ድረስ ሐረም ላይ 20 ተሰገደ። አይገርምም? ስንት ተሰገደ? ለምን? ደሊሉ ቀዊ ነው። 20 ተራዊህን ከሰይድና ዑመር ወሰደን። 20 ቢድዓ ማለት አይጋጭም? አይጋጭም? ትክክል ነው። በአብዛኛው በዑመር ኢብኑ አልኸጣብ ጊዜ ሲሰገድ የነበረው የሶላት ተራዊህ ቁጥር 20 ረካዓ ነው። ነገር ግን ይሄ ማለት የሶላት ተራዊህ ቁጥር 20 ረካዓ ብቻ ነው፣ ከዚህ መቀነስም መጨመር አይቻልም ማለት አይደለም። ምክንያቱም 20 ረካዓ በዑመር ጊዜ እንደታወቀው ሁሉ ነብዩ ሰለላሁ ዐለይሂ ወሰለም የለይል ሶላት ሲሰግዱ እንደነበረው 11 ረካዓ እንዲሰገድ ትዕዛዝ የሰጠበትም አጋጣሚ አለ። የምትመለከቱት የኢማሙ ማሊክ ሙወጣ ኪታብ ላይ ዑመር ረዲየላሁ ዐንሁ 11 ረካዓ እንዲሰገድ ትዕዛዝ የሰጠበት ሪዋያ ዘገባም ተዘግቧል። ይህም የሆነበት ምክንያት 11 ረካዓ ላይ በረጅም ቅያም ስለሚሰገድ ረካዓውን 20 አድርጎ ሰዎች ላይ ቅያም እንዳይበዛባቸው ታስቦ የተደረገ ሂደት ነው። በበላጭነት ካየን እንዲያውም በላጭ የሚሆነው 11 ረካዓ ነው። ምክንያቱም ሶላት ተራዊህ የለይል ሶላት ነው ብለናል። በለይል ሶላት ጉዳይ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳን ውጭም ከ11 ረካዓ እንደማይጨምሩ አይሻ ረዲየላሁ ዐንሃ ተናግራለች። ነገር ግን ሶላት ተራዊህ ላይ ከ11 ረካዓ በላይ የጨመረ 20 የሰገደ ከዚህም በላይ ደግሞ የጨመረ አካል መንገዱ ክፍት ነው። የፈለገ መጨመር የፈለገ መቀነስ ይችላል ማለት ነው። ይህንን በተመለከተ ከሰለፎች በተለያየ አይነት ቁጥር ሶላት ተራዊህን እንደሚሰግዱ ይነገራል። ለምሳሌ 41 ረካዓን የሚሰግዱ አሉ፣ 39 ረካዓን የሚሰግዱ አሉ፣ 29 20 19 13 እና 11 እንደሚሰገድ
ከሰለፎች የተገኘ መንገድ ነው። ሰለፎች በሶላት ተራዊህ ቁጥር ላይ የፈለጉትን ያክል የሚጨምሩና የፈለጉትን የሚቀንሱት ለምንድን ነው? ምክንያቱም ሶላት ተራዊህ ላይ የሌሊት ሶላት ላይ ይህ ቁጥር መጨመር መቀነስ አይቻልም ተብሎ በሸሪዓ የተገደበ ነገር የለም። እንደውም ነብዩ ሰለላሁ ዐለይሂ ወሰለም መንገዱ ለፈለገ አካል ክፍት መሆኑን ሲናገሩ ሶላቱል ሌይሊ መስና መስና የሌሊት ሶላት ሁለት እያደረጋችሁ መስገድ ነው ብሏል። ሁለት እያደረገ ሰውየው ማቆም መፈለገበት ላይ ማቆም ይችላል። ነገር ግን ፈጅር ይደርስብኛል ብላችሁ ከፈራችሁ አንድ ረካዓ ጨምራችሁ የሰገዳችሁትን ውትር አድርጉ ብለው የሌሊት ሶላት በሩ ክፍት መሆኑን ገልጸዋል። ስለዚህ የተራዊህ ሶላት 11ም 20ም ከዚህም በላይ የሚጨምር ካለ መንገዱ ክፍት ነው። አንዱን የሚያወግዝበት ምንም አይነት ሸሪዓዊ መንገድ የለም ማለት ነው። አይቀጭም። ሰይድና ዑመር እነሱ ናቸው በእነሱ ጠሪቃ ነው እየሰገድን ያለነው። ስለዚህ ሼኹ ቅድም እንደተናገሩት ምንም አይነት የተጋጨ ነገር የለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።